ሳይተኛ ለ24 ሰዓት ይቀጠቅጡት ነበር። ጲላጦስ ጋር ከመሄዱ በፊት ቀያፋ ቤት ሊቀ ካህኑ ግቢ ወስደው ፊቱን በጨርቅ ሸፍነው ይመቱት ነበር። የትኛውም ሰው ፊቱን ሲመታ ይከላከላል። ፊቱን እንዳይከላከል እጁን ወደ ኋላ አስረው ጥፍንግ አድርገው አስረው ይመቱት፣ ይቀጠቅጡት ነበር። በጥፊ ይመቱት ነበር፣ ይዘብቱበት ነበር። እሱ ብቻ አይደለም፣ ሰው የመጨረሻ ሲንቅ አክብሎቱን ይተፉበት ነበር። ሌሊት ሙሉ ሲደበድቡት እንቅልፉን ሳይተኛ ሲቀጠቅጡት አድረው በማግስቱ ሲነጋ ለጲላጦስ ወስደው ሰጡት። ጲላጦስና ሄሮድስ ጠበኞች ነበሩ። በክርስቶስ ታረቁ፣ ሊያዋርዱት ታረቁ። ሄሮድስ ጋር ሄዳል። ሄሮድስ ዘበተበት፣ አፌዘበት፣ ቀለደበት። ከዛ መልሶ ለጲላጦስ ላከው። እዛን ዘመን ሮማውያን ዜጋቸውን በመስቀል አይገሉ። አንድን ሰው በመስቀል ሞት ለመግደል ሰውየው ባሪያ መሆን አለበት፣ አንደኛ። ሁለተኛ በመንግስቱ ላይ ያመፀ መሆን አለበት። ሶስተኛ ሎሌብል ሲቲዝን መሆን አለበት። የመስቀል ሞት ስቃዩ ከባድ ስለሆነ የመስቀል ሞት ቶሎ ስለማይገላችሁ ሁለት ነገር ይደረጋል። አንደኛ ሞቱ እንዲፋጠን ጉልበቱ ይሰበራል። ሁለተኛ ከሁለትና ከሶስት ቆዳ የተሰራ ጅራፍ በላዩ ላይ በአጥንትና በጠርሙስ የተገመደ ጫፉ ላይ ያለው ጉጠት ደግሞ 13 ሴንቲሜትር ርዝመት ያለው እንዲሆን ይደረጋል። አንድ ጊዜ ሲገርፉት የጅራፉ የጫፉ ጉጠት 13 ሴንቲሜትር ነው ወደ ውስጥ የሚገባው። ሁለተኛ ለመግረፍ ሲጎትተው ስጋውን ነው ቦጭቆ የሚያነሳው። ሮማውያን ያመጸባቸውን ሮማውያን ባሪያ ነው ብሎ የቆጠሩትን ሎሌብል ሲቲዝን ነው ብሎ የቆጠሩትን ሰው ከመግደላቸው በፊት አይኑ እያየ ስጋው ከላዩ ላይ እንዲረግፍ ነው የሚያደርጉት። ኢየሱስ ክርስቶስ ላንተ ካለው ፍቅር የተነሳ የሞተው የባሪያ ሞት፣ የአመፀኛ ሞት፣ የሎሌብል ሲቲዝን ሞት ታናችሁበት ፍቅር ሁለቴ ወይ ሶስቴ በልዩ ሁኔታ ድምፅ ተሰማ ይሆናል። የቀረው ግን የሚኖረው በዚህ ፍቅር ነው። የቀረው በተከፈለልህ ዋጋ ነው የምትኖር። የሆነልህን በመስቀል ላይ የተሰራልህን ነገር አምነ ተቀበለ በሱ እየተገረምክ ነው የምትኖረው። የቀረውን ህይወትን የምትኖረው በዚህ ነው። እያመሰገንክ የምትኖረው በዚህ ነው። ስም ያልነበረህን ስም ሊሰጥህ፣ ማዕረግህን ለውጦ ከሰው መካከል ማዕረግ ሊሰጥህ ሲፈልግ ከሱ ሰውነት የወጣው ደም ነው ታሪክህን የቀየረው።